መጋቢት 24 2010 ዓ.ም አዲስ የለውጥ አመራር ከአዲስ የለውጥ እሳቤ ጋር ወደ ስልጣን መጣ። በህዝብ ተወካዮች ምክር ቤት ዶክተር አብይ አህመድ ጠቅላይ ሚኒስትር ሆነው ተሾሙ። በሹመታቸው ማግስትም በሀገር ውስጥና በአፍሪካ ቀጠና የነበሩ ችግሮችን ለመፍታት ብርቱ ጥረት አደረጉ። ሀገራዊ ለውጡ ሲመጣ በግንባር ቀደም ከወጡ ጉዳዮች ውስጥ አንዱ የሰላም ጉዳይ ነው። የማለት ባለፍንበት የፖለቲካ ነባራዊ ሁኔታ ከሀገር ውጭ በሀገር ውስጥም በተለያዩ ቦታዎች ሆኖ የተለያየ አይነት መልኩ ትግል የሚያደርጉ የታጠቁም ያልታጠቁም አካላት ነበሩ። በኢትዮጵያ ምድር ተከስቶ የነበረውን የፖለቲካ ውጥረትና የህዝብ ብሶትን ለመፍታት እንዲሁም የጠበበውን የፖለቲካ ምህዳር ለማስፋት በኢትዮጵያ ጉዳይ ያገባኛል ያሉ በአሸባሪነት የተፈረጁ በትጥቅ ትግል መንግስትን ለመገልበጥ ሲታገሉ የነበሩ በሐሳባቸው ልዩነት ምክንያት በሰው ሀገር ተሰደው ይኖሩ የነበሩ ሁሉ ወደ ሀገር ውስጥ ገብተው ሰላማዊ እንቅስቃሴ እንዲያደርጉ ጥሪ ቀርቦላቸው ወደ ሀገር ገቡ። ይህን ጥሪ ተከትሎ ያለምንም ቅድመ ሁኔታ በተለያዩ አካላት በተለያዩ ቦታዎች በተለያዩ አህጉራት የነበሩ የተለያዩ ፖለቲካል ኃይሎች በተለያዩ የሀገሪቱ ቦርደሮች እንዲሁም በቦሌም እንዲገቡ ተደርጓል። እንዲገቡ ሲመደረጉ ብቻ አይደለም፣ እነዚህ አካላት ሲጠቀሙባቸው የነበሩ የሚዲያ ፕላትፎርሞች ተዘግተው የነበሩ እንዲከፈቱ ተደርጓል። እንዲሁም ሀገሪቱ በዛን ሰዓት ላይ የተለያዩ የፖለቲካ ፍላጎት ያላቸው አካላት ወደ ሀገር ውስጥ እንዲገቡ ተደርጓል። በሀገር ውስጥ በሚያራምዱት የፖለቲካ አስተሳሰብና ሐሳባቸውን በነጻነት በመግለጻቸው ለእስር ተዳርገው የነበሩ ፖለቲከኞችና ጋዜጠኞችም ከእስር ነፃ ወጥተው በነጻነት መንቀሳቀስ ጀመሩ። ባሸነፍን ማግስት እስረኛ ይፈታ ውሳኔ ብቻ ስለሚፈልግ ፈተናል። እንደምታውቁት ኤርትራ ያለ ይመለስ፣ አሜሪካ ያለ ይመለስ፣ አውሮፓ ያለ ይመለስ፣ ውሳኔ ብቻ ስለሚፈልግ መልሰናል። ከሀገር ውስጥ አልፈው የአፍሪካ ቀጠና ሀገራት ሰላም እንዲሰፍን ከኢትዮጵያ ጋርም የሻከረው የእርስ በርስ ግንኙነት እንዲሻሻል ሰርቷል። ከዚህም አልፎ ወደ ጎረቤት ሀገር በመሄድ ሰላምን የማቀጣጠል ስራዎች ተከናወኑ። በጣም ዘርፈ ብዙ የሰላም ስራዎች ተሰሩ። ይህ የዓለም ማህበረሰብ ከፍተኛ እውቅና የሰጠው ለሀገራችን ተስፋ የሰጠ እርምጃ ነው። በውጭና ሀገር ውስጥ ለሰሩት ህዝብን ከህዝብ የማቀራረብ ሰላምን የማስፈን ስራ የዓለም የሰላም ኖቤል ሽልማት ለመሸለም በቁ። The Norwegian Nobel Committee has awarded the Nobel Peace Prize for 2019 to Ethiopian Prime Minister Abiy Ahmed. ሰላም ተኮር ስራን ተቋማዊ ቅርጽ በመስጠት ትኩረት አድርጎ ለመስራትም የሰላም ሚኒስቴር ተቋቋመ። ይህን ግን ኢንስቲቱሽናላይዝ በማድረግ ተቋማዊ ቅርጽ በማስኬድ ሰላም ላይ ለመስራት በማስቻል ወይም በመፈለግ የሰላም ሚኒስቴር ተቋቋመ። ያ ማለት ሰላምን እንደ ስያሜ የያዘ ሚኒስቴር ሲቋቋም በኢትዮጵያ ታሪክ የመጀመሪያው ነው። በመጀመሪያው ቅርጹ የተለያዩ ጸጥታ ተቋማት በስሩ የጸጥታ የደህንነት ተቋማት በስሩ የያዘ እና ሀገራዊ ተልዕኮ የተሰጠው ነበር። በዋናነት ግን የነዚህ ጸጥታና የደህንነት ተቋማትን ሪፎርም ማገዝና በሌላ መልኩ በሀገራችን ውስጥ ሰላም ቋንቋ እስከሚሆን ድረስ መስራት የሚችልበት ሁኔታ እንዲፈጠር እድል እና ተልዕኮ የተሰጠው ነው። የሰላም ሚኒስቴር በየደረጃው ማህበረሰብን በማወያየት የሚነሱትን ችግሮች ለመፍታት ጥረቶችን ሲያደርግ ቆይቷል። ችግርን በንግግር የመፍታት ባህል እንዲዳብር የተለያዩ ቅርጾች ያላቸው ውይይቶች ተከናውነዋል። የማህበረሰብ ውይይት፣ የልሂቃን
ውይይት ይሄ የልሂቃን ውይይት በመጨረሻም የታሪክ ምሁራን ማህበር ለማቋቋም እድል የሰጠ ነው። ሌላ የልሂቃን ውይይት ተደርጓል። በሌላ መልኩ ደግሞ የሲቪል ሰርቫንት ውይይትም እንዲከናወን ተደርጓል። በፖለቲካ ፓርቲዎች መካከል መግባባት እንዲሰፍንና ሀሳብን በአንድ መድረክ ለመነጋገር የውይይት የምክክር መድረኮች ተዘጋጅተው የክርክር መድረኮችን አካሂደዋል። በዋናነት ከሚጠቀሱት ጉዳዮች የባለፈው ሀገራዊ ምርጫ ሰላማዊ ነው እንዲጠናቀቅ የፖለቲካ ፓርቲዎች ውይይት በራሱ ትልቅ ታሪክ ነው ብለን ልናስበው የምንችል ጉዳይ ነው። ያ ብቻ አይደለም። አሁን ለተፈጠረው ሀገራዊ የምክክር ኮሚሽን እንደዚሁ በተለያዩ ደረጃዎች ሲደረጉ ወይም ሲነሱ የነበሩ የውይይት አጀንዳዎችንም እንደመነሻ እንደርሱ የሚሆን ለምክክር ኮሚሽኑ ሰላም ሚኒስቴር አድርሷል። ሰላም ሚኒስቴር በሀገር አቀፍ ደረጃ የመተጋገዝና የመደጋገፍ ባህል እንዲጎለብት በ2013 ዓ.ም የበጎ ፍቃድ አገልግሎት ስራንም አስጀምሯል። ዛሬ የምንቀናባቸው ያደጉ ሀገራት ዋና ዋናዎቹ ቢያንስ በወር አንድ ቀን በነፃ የሚያገለግሉ ዜጎች አሏቸው። አሁን ያለን ትውልዶች በነፃ መስጠትን፣ ማገልገልን፣ ዝቅ ማለትን ከተለማመድን ኢትዮጵያ የምታስቀና ብዙዎች አርአያ የሚያደርጓት ሀገር እንደምትሆን ቅንጣት ጥርጣሬ የለኝም። በክልል መንግስታት መካከል የነበረውን ግንኙነት በህግና መርህ ላይ የተመሰረተ እንዲሆን የህግ ማዕቀፍ ተዘጋጅቶ ተግባር ላይ ውሏል። ይህም ከፌዴሬሽን ምክር ቤት ጋር በቅንጅት የሚሰራ ነው። ይህ አሁን ለምናደርጋቸው የሰላም የማጽናት ችግርን የመግታት እንዲሁም ችግር ሲፈጠር ለመፍታት እንደ መልካም እድል እየተወሰደ ያለ ጉዳይ ነው። በዛን ጊዜ ከተጀመሩ ጥረቶች ለምሳሌ ናሽናል አይዲን መውሰድ እንችላለን። ሌሎችም ብዙ በተቋማት ላይ የሚሰሩ እንደ ተቋም የተወሰዱ ጥረቶች ውጤት የሚያፈሩበት ሁኔታ ማየት እንችላለን። በሀገር ውስጥና ድንበር አካባቢ በተለያዩ ምክንያቶች የሚከሰቱ ግጭቶችን የመፍታትና ግጭቶች እንዳይከሰቱ ቀድሞ የመከላከል ስራም አንዱ ሰላም ሚኒስቴር እያከናወነ ያለው ተግባር ነው። ሰላም ሚኒስቴር በሀገር አቀፍ ደረጃ የግጭት ሊነሳባቸው ወይም የተነሳባቸው የግጭት ታሪክ ያላቸው ኤሪያዎች ለይቷል። የሰላም ሀሳብ በከፍተኛ ትምህርት ተቋማት በተለያዩ ማህበረሰብ ክፍሎች እንዲስፋፋ የሰላም ክበቦችን በማጠናከር ስለ ሰላም በመስራት እንደዚሁም ደግሞ የሃይማኖት ተቋማት ጋር በቅርበት በመጠቀም በመስራት ወደዛ መሄድ የምንችልበት ሰላም ማጎልበት የምንችልበት እድል ፈጥረናል። ችግሮች በሚፈጠርበት ጊዜ ፈጥነን በመግባት እና በባለቤትነት በመያዝ ችግሮቹ ተመልሰው መመለስ በማይችሉበት ደረጃ ስር የሆኑ ምክንያት የሆኑ ጉዳዮቻቸው እንዲፈቱ ከሚመለከታቸው አካላት ጋር በቅንጅት እንሰራለን። አሁን እንደተጀመረ ነው። ለምሳሌ በዚህ ዓመት አህጉራዊ የሰላም ኮንፈረንስ፣ ዓለም አቀፋዊ የሃይማኖት ኮንፈረንስ አከናውነናል። ኢትዮጵያ ወደፊት በሰላም ለሌሎች መጥተው የሚወያዩባት ችግሮቻቸውን በሰላም የሚፈቱባት ደሴት እንድትሆን አበክረን እንሰራለን።